በክፍል 5 ትምህርታችን ከአሊፍ እስከ ዘይን ድረስ ያሉትን ሐርፎች በመጠቀም ቃላትን መስርተናል። እንደገና ደግሞ ከሲን እስከ ቃፍ ያሉትን በመጠቀም ደግሞ እንዴት እንደሚጻፉ መጀመሪያ ላይ፣ መጨረሻ ላይ እና መሃል ላይ እንዴት እንደሚጻፉ አይተናል። በዛሬው የክፍል 6 ትምህርታችን ከካፍ እንጀምርና እስከ ያ ድረስ መጀመሪያ ላይ፣ መሃል ላይ እና መጨረሻ ላይ እንዴት እንደሚመጡ እንዴት ሲመጡ እንዴት እንደሚጻፉ እናያለን። እንዲሁም በተጨማሪ ኤግዛምፕሎችን በደንብ እናያለን ማለት ነው። የመጀመሪያ ሐርፋችን የምትሆነው ከፍ መጀመሪያ ላይ ስትመጣ ምንጽፋት እንደዚህ እናደርግና ከዚች እናደርጋለን። እንደምታዩት ሼፓን ትቀይራለች። ካፍ መጀመሪያ ላይ ስትመጣ እንደዚህ ተደርጋ ነው የምትጻፈው። ይቺ ውስጥ ያለችው ሐምዛ ትቀራለች ማለት ነው፣ አትኖርም። እንደገና መሃል ላይ ስትመጣ ይቺ ቅጥያዋ ትኖራለች። ከዛ በኋላ እንደዚህ ትሆንና አሁንም ለቀጣዩ ፊደል ታመቻቻለች ማለት ነው። እንደገና መጨረሻ ላይ ስትመጣ ደግሞ ይሄ ኖርና የነበራትን የድሮ ቅርጿን ትይዛለች ማለት ነው። በዚህም መሰረት ካፍን ራሷን አያይዘን ስንጽፋት መጀመሪያ ላይ፣ ከዛ መሃል ላይ፣ ከዛ መጨረሻ ላይ እናደርግና ቺን እንደዚህ እናደርጋለን ማለት ነው። ከዛ ከካፍ ቀጥላ ማነች? ላም መጀመሪያ ላይ ስትመጣ እንደዚህ ትሆናለች። መካከል ላይ ስትመጣ እንደዚህ ትሆናለች። እንዲሁም መጨረሻ ላይ ስትመጣ ደግሞ እንደዚህ ሆና ትጻፋለች ማለት ነው። አንድ ላይ አድርገን ስንጽፋት ላምን እንዲሁም መጨረሻ ላይ ስትመጣ ደግሞ እንዲህ ትሆናለች ማለት ነው። ስታዩት የሆነ ሲን ልትመስል ትችላለች፣ ግን ይሄ አንደኛ እነዚህ ረዣዥሞች ናቸው። ሁለተኛ ደግሞ ይቺ እዚሁ አጭር ናት። መጨረሻ ላይ ልክ እንድቺ የመጨረሻዋ ላም እንዳለች አይደል? እንደሷ አጠር ያለች ናት ማለት ነው። ከላም ቀጥለን የምናገኘው ማንን ነው? ሚም መጀመሪያ ላይ ስትጻፍ እንደዚህ ትሆናለች። መካከል ላይ ስትጻፍ ደግሞ እንደዚህ ትሆናለች። እንደገና መጨረሻ ላይ ስትጻፍ ደግሞ እንደዚህ እናደርጋታለን ማለት ነው። እንዳያችሁት ቺን መካከል ላይ ስጽፍ መጀመሪያ እንደዚህ ሄድኩኝ ዙሪያ አደረኩኝና እንደዚህ አደረኳት። እቺኛዋን ደግሞ እንደዚህ አድርጌ በዚሁ ተመለስኩኝ ማለት ነው። ስለዚህ አያይዘን ስንጽፋት ሚም ትሆናለች ማለት ነው። እንደዚህ ወደ ላይ፣ ከዛ መልሼ እንደዚህ፣ ከዛ እንደዚህ ትሆናለች ማለት ነው። ሚም ከሚም ቀጥላ ማናለችን? ኑን ልክ እንደ ባ፣ ታ እና ፈ እንዳየነው ተመሳሳይ ናት። የኑንም ቅርጽ መጀመሪያ ላይ ስትመጣ እንደዚህ ትጻፍና ከላይ አንድ ነጥብ ይኖራታል። መካከል ላይ ስትመጣ ደግሞ እንደዚህ ተጽፋ ከላይ አሁንም አንድ ነጥብ ይኖራታል። መጨረሻ ላይ ስትመጣ ደግሞ እንደዚህ ሁና ጎድጎድ ብላ ትጻፋለች። ከላይ አንድ ነጥብ ይኖራታል ማለት ነው። ኑን አያይዘን ስንጽፋት ምን ትሆናለች ማለት ነው? እዚች አንድ ነጥብ እናደርጋለን ማለት ነው። ያው ዋውን
አይተነዋል ካሁን በፊት ምን በሚል ነው ያየነው? ከግራ በኩል የማያስቀጥሉ ሐርፎች በሚለው ዝርዝር ውስጥ ዋውን አይተነዋል። ዋው መጀመሪያ ላይ ሲጻፍ ከግራ በኩል ስለማያስቀጥል የነበረ ሸፑን ይይዛል። ከግራ በኩል አያስቀጥልም ብለናል። እንደገና ደግሞ መካከል ላይ ሲጻፍ ከቀኝ በኩል ይሄ ቅጥያ ይመጣለታል፣ እንደዚህ ይሆናል። እንደገና ደግሞ መጨረሻ ላይ ሲጻፍም እንደዚህ ይሆናል ማለት ነው። ዋውን ስናየው እንደዚህ 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 አድርገን እንጽፋለን። ልናያይዘው አንችልም፣ ምክንያቱም ይሄ ከግራው በኩል አያስቀጥልም፣ ይሄ ከግራው በኩል አያስቀጥልም። ግን ሌላ ቅጥያ ካለ ይቀጠላል ማለት ነው። የማያስቀጥል ፊደል ከሆነ ግን መሀል ላይ የሚሆን መጨረሻ ላይ ይሆን ይቺ አትኖርም ማለት ነው። የማያስቀጥል ፊደል እስከሆነ ድረስ ይቺ አትኖርም ማለት ነው። የሚያስቀጥል ከሆነ ግን ይቺ ትኖራለች ማለት ነው። ይህ ግን ወው ራሱ ስለማያስቀጥል በታትን እንጽፈነዋል ማለት ነው። ሌላ የምናየው ሐርፍ ማን ነው? ሀ ሀ ይቺ ናት ብለናል። ሀ ይቺ ናት። መጀመሪያ ላይ ስትጻፍ ልክ እንደዚህ እናደርግና ዳልን እንጽፍና ከዛ እንደዚች እናደርጋታለን። ከዛ መካከል ላይ ስትጻፍ ደግሞ እያያችሁ እጂን ከይሄ የሚቀጠለው ይመጣል። ከዛ ወደ ላይ እንወስድና አሁንም ወደ ታች ክብ እናደርግና እንደዚህ እናደርጋለን ማለት ነው። መጨረሻ ላይ ስትጻፍ ደግሞ እንደዚህ ሁና ትጻፋለች ማለት ነው። አንድ ላይ አድርገን ይችን ስንሞክራት ይሆናል ማለት ነው አጻጻፏ። ስለዚህ መጨረሻ ላይ ማን ይቀረናል? ያ ይቀረናል ማለት ነው። ያን ለመጻፍ ይሄን አጠፋዋለሁ። እሺ የመጨረሻ ሐርፋችንን ስናይ ማን ነው? ያ ይሄ ነው። ያ መጀመሪያ ላይ ሲጻፍ እንዴት ነው የሚሆነው? ልክ ባ ተ ፈ እና ኑን እንዳየነው ሁሉ ባም መጀመሪያ ላይ እና መካከል ላይ ሲጻፍ ተመሳሳይ ቅርጽ ይኖረዋል። እነዚህ ኦልሞስት ባ ተ ፈ ኑን የአምስቱ ፊደላቶች የሚለያዩት መካከልና መጀመሪያ ላይ ሲጻፉ ባላቸው የነጥብ አቀማመጥና የነጥብ ብዛት ነው ማለት ነው። ስለዚህ ያ መጀመሪያ ላይ ሲጻፍ እንደዚህ ይሆናል። መካከል ላይ ሲጻፍ እንደዚህ ይሆናል። እንዲሁም መጨረሻ ላይ ሲጻፍ ደግሞ እንደዚህ ይሆናል ማለት ነው። እቺ ቅጥያዋ ትኖራለች። መጨረሻ ላይ የራሱን ሼፕ ይይዛል ማለት ነው። ስለዚህ አሁን ያን ራሱን አያይዘን ስንጽፈው ያ እዚህም ያ እናደርግና እዚህም ያ ይሆናል ማለት ነው። ስለዚህ አሁን ሁሉንም የአረበኛ ሐርፎች አወቅን ማለት ነው። አስቡት እንግዲህ እነዚህን ነገሮች እንዴት እንደሚጻፉ መጀመሪያ መጨረሻ ላይ እንዴት እንደሚጻፉ ካወቃችሁ በቀጣይ ክላስ ደግሞ ኢንሻአላህ ረዣዥሞቹን ቫውል ካየን በኋላ ማንኛውንም የአረበኛ ጽሑፍ ማንበብ ትችላላችሁ ማለት ነው። ይሄ በጣም 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 እጅግ በጣም ትልቅ ነገር ነው። አልሐምዱሊላህ ረቢል ዓለሚን። በስነ ስርዓት ለተከታተላችሁ፣ እኔ ስጽፍ ለጻፋችሁ፣ ፕራክቲስ ላደረጋችሁ ይሄ በጣም ትልቅ አቺቭመንት ነው። አሁን በቀጣይ የምናየው ከሲን ጀምረን እስከ ያ ድረስ እንዴት ኤግዛምፕሎችን አላየንም፣ ምሳሌዎችን። ስለዚህ በነዛ የተወሰነ እናያለን ማለት ነው። እሺ አንደኛ ሲን፣ ሚም፣ ከፍ። ይሄ ሲያዝ እንዴት እንደሚጻፍ ትጽፋላችሁ።
ሁለተኛ ሺን ሚም አይን ተመርቡጧ። ሶስተኛ በሶድ ለም። እሺ አራተኛ አይን ሲን ለም። አምስተኛ ሚም አይን ለም ሚም። ስድስተኛ ጂም አሊፍ ሚም አይን እና ተመርቡጦ። ከዛ ሰባተኛ ላይ ደግሞ ገይን አሊፍ በ እንዲሁም ተመርቡጦ። ስምንተኛ ዋው ጂም ሀ። ዘጠነኛ ዋው ራ ቃፍ እንዲሁም ተመርቡጣ። አስረኛ ሷድ በ የ። 11ኛ ገይን ዳል አሊፍ ሀምዛ። 12ኛ ፈ ሚም እና ኑን። እነዚህ ናቸው። አሁን ሲያያዙ እንዴት ተያይዘው ሊጻፉ እንደሚችሉ ይህንን ቪዲዮ ፖዝ አድርጉና ጻፏቸው። ከዛ እኔ አሁን መልሱን ስጽፍ የእናንተን መልስ ከኔ መልስ ጋር ታስተያያላችሁ ማለት ነው። እሺ ሲን ሚም ካፍ ሲያያዙ እንዴት ይሆናሉ? ጫት። እሺ ሺን ከዛ ሚም ታስቀጥላለች። አይን ከዛ አይን ስለምታስቀጥል ታመርቡጣ ትያያዛለች እንደዚህ ማለት ነው። ታስቀጥላለች። ከዛ ዋናው ሷድ ያስቀጥላል። ከዛ ላም መጨረሻ ላይ እንደዚህ ትሆናለች ማለት ነው። እሺ አይን መጀመሪያ ላይ ስትጻፍ እንደዚህ ናት። ከዛ ሲን ከዛ ላም መጀመሪያ ላይ ሚም ታስቀጥላለች። ከዛ አይን መካከል ላይ እንደዚህ ነው የምትጻፈው። ከዛ ላም መካከል ላይ እንደዚህ ነው። ሚም መጨረሻ ላይ
እንደዚህ አድርገን እንጽፋታለን ማለት ነው። ከዛ ጂም ያው እንደዚህ አድርጋለሁ። ከዛ ቀጥላ ማናት አሊፍ። ስለዚህ ቀጥላታለሁኝ አሊፍን ወደ ላይ እዚህ ጋር ዶቴን አደርጋለሁ። ከዛ በኋላ እዚህ ጋር ሚምን አልቀጥልም፣ ምክንያቱም አሊፍ ስለማታስቀጥል። እንደገና እዚህ ማን እጽፋለሁ? ሚም አይን። እዛ አይን ስለምታስቀጥለኝ ተመርቡጣን እጽፋለሁ ማለት ነው። እሺ ቀጣይ ገይን መጀመሪያ ላይ እንደዚህ ይጻፋል። ከዛ ስለሚያስቀጥል አሊፍ ያው እንደዚህ ትቀጠላለች። ዶቴን እዚች ጋር አደርጋለሁ። ከዛ አሊፍ ከግራ በኩል አታስቀጥልም። ባ ከዛ ባ ታስቀጥላለች። ተመርቡጣን እዚህ አደርጋለሁ ማለት ነው። እሺ ዋው ዋው ከግራ ያስቀጥልም፣ ስለዚህ እተዋለሁ። ጂም ያስቀጥላል። ማነች? ሃነቻ። እንደዚህ አድርጋለሁ ማለት ነው። ከዛስ ዋው አሁንም አያስቀጥልም፣ ስለዚህ አልቀጥልበትም። ራም አያስቀጥልም፣ አልቀጥልበትም። እዚህ ቃፍ ያስቀጥላል። ስለዚህ ተመርቡጣይ እንደዚህ አድርጋለሁ ማለት ነው። ከዛ ሷድ፣ ከዛ ባ መካከል ላይ፣ ከዛ ማን ነው ያ ደግሞ እንደዚህ ይሆናል ማለት ነው። እሺ ገይን ያስቀጥላል አይደለ? ከዛ ዳል ስለማያስቀጥል አልቀጥልም። ዝም ብዬ አሊፍ እንደዚሁ አስቀምጣታለሁ። ከዛ በኋላ ሐምዛ። እሺ መጨረሻ ላይ ፈ ሚም ኑን እንደዚህ ይመስላል ማለት ነው። አሁን እንግዲህ ከእናንተ የሚጠበቀው በደንብ ፕራክቲስ ማድረግ ነው። እርግጠኛ ነኝ ብዙዎቹን በትክክል እንደምትመልሷቸው። ምክንያቱም እዚህ ውስጥ ያልተለማመድነው ፊደል የለም፣ ያልተለማመድነው ሐርፍ የለም። ሁሉም ያየናቸው ናቸው። በቀጣይ የተወሰኑ 2 ነገሮች ቀርተውናል። እነሱን ካየን ረዣዥም ቫውሎችን በአረብኛ ውስጥ ያሉትን እነዛን ካየን ያለምንም ጥርጥር ማንኛውንም ቁርአን ራሱ ገልጣችሁ በጣም ማንበብ እንደምትችሉ እርግጠኛ ነኝ። ስለዚህ ይሄ ራሱ በጣም ትልቅ አቺቭመንት ነው። አልሐምዱሊላህ ረቢል ዓለሚን እዚህ ድረስ በደንብ ለተከታተላችሁ። ከዚህ በኋላ ደግሞ በጣም ብዙ ነገሮችን እናያለን። ካሁን በኋላ ያለው ነገር ይሄ የመጀመሪያ እንትኑን ፊደላቶቹ እንዴት እንደሚጻፉ እና ራሳችሁ መጻፍ መቻላችሁ በጣም ትልቅ አቺቭመንት ነው። ከዚህ በኋላ ያለው ነገር ደግሞ በጣም የገራና አሪፍ፣ በጣም ቀለል አድርገን በየጊዜው ትንሽ ብቻ እየወሰድን ነው የምናየው። ከዛ ነኋችንን እንጀምራለን። ከዛ በፊት ስለ ሰላምታ አንዳንድ አጫጭር ልውውጦች ወይም ኮንቨርሴሽኖች፣ ሰው ስናገኝ፣ ሰው ስንሰናበት፣ እንደዚህ አንዳንድ ነገሮችን አብረን እያያያዝን እናያለን። ከዛ ነሑ እንጀምራለን ማለት ነው። በጣም የአረብኛ ወሳኙ ነገር እሱን እናያለን። ቀለል አድርገን እንማራለን ኢንሻአላህ። ይህንን ነገር እናንተ እንዳወቃችሁት ሌላም ሰው እንዲያውቀው ፕሊስ ላይክ እና ሼር ማድረጋችሁን አትርሱ። እንደገና ደግሞ ሰጀስት የምታደርጉት እዚህ ጋር አልገባንም ደጋግመን እንየው የምትሉት ነገር ካለ
እሱን ነገር ኮሜንት ላይ አሳውቁኝ። በደንብ ኮሜንቶቻችሁን ለማየትና መልስ ለመስጠት እንሞክራለን። እዚሁም ልጆች እየፈተን ስለሆነ እነሱ እንዴት እየወሰዱት ነው የሚለውን ነገር እያየን ስለሆነ ነው እናንተም ጋር እነሱ ያስቸገራቸውን ነገር እዚህ ጋር እናንተ ጋር በማብራራት እያቀረብን ያለ ነው። የሚያስፈልግ ከሆነ አይተነው እንደገና ዲፕሊ የተወሰነ እንደ ሪቪዥን አይነት ነገር እንገባለን። እስካሁን ድረስ ያየናቸውን ነገር መልሰን ሪቫይዝ እናደርጋለን። የዛሬው ትምህርታችን ይህንን ይመስላል። በቀጣይ የመጨረሻ ቁርአንን ይሁን ማንኛውን ጽሑፍ ለማንበብ የመጨረሻ የጎደልን ነገር ያንን እናሟላለን። እስከዛው ድረስ ሰላም አለይኩም ወረሕመቱላሂ ወበረካቱሁ።